ህክምና በጣም አድካሚ ነው እንዳልሽው ግን ደግሞ በዛው ልክ የሚያስደስት ነገር አለው ስራ ላይ ስትወጪ ያው ምትፈልጊውን ያህል ላይሆን ይችላል መርዳት ምትፈልጊውን ያህል ሰው ላትረጂ ትችያለሽ ምትሰሪባቸው ቦታዎች ላይ የሚያስፈልጉሽ ነገር ሰው ለመስራት በምትፈልጊው ልክ ላታገኝ ትችያለሽ በተለይ እንደኛ አይነት ታዳጊ ሀገሮች ላይ እሱ አንዳንዴ የሆነ ዲሞራላይዝ ሊያረግሽ ይችላል ከዛ ባለፈ ግን አርካሚም ቢሆን ብዙ ጎበዝ ሴቶች እየተማሩ እየሰቀሉ ሜዲካል ስኩል ይወጣሉ ጥሩ ሐኪሞችም አሉን ብዙ ጎበዝ ሴት ሐኪሞች አሉ እንደምታውቁ የሬናል የኩላሊት ንቅለ ተከላ ላይ ያለችው ሴት ሐኪም ናት ጎበዝ ሴት ሐኪም ሰው እኛ ሀገርም ላይ ብዙ ሴት ሐኪሞች አሉ ክሊኒካሊ በማከም ላይ ያሉ ወደ ፐብሊክ ሄልዝም ካየሽ የሀገሪቱ ጤና ሚኒስቴር ደግሞ የሴት ሐኪም ናት ሶ ያ ብዙ ሴት ሐኪሞች አሉ ትንሽ አርካሚ ነው ፕሮሰሱ ከህዝብ አመለካከት ደግሞ ያለው አለ ትንሽ ወጣ ስትሆኚ ካንቺ የሚጠብቁት ነገሮች አሉ ቶሎ ተምራውታ ግብታ እንደዛ አይነት ነገሮች ግን ያ ብዙ ሴቶች ተቃቁሞ ይወጡታል ህክምናው መግባት ያህል አቅም ካላቸው ተቃቁሞ ሲወጡት ነው ምናይ እርሶ እንግዲህ የህክምና ሳይንስ ውስብስብ ነው ትምርቱ ረጅም ነው ከባድ ነው ከተማሪ ቤት ሆኖ ማይራሱት ያስቸገሩት ነገር ከትምርቱ ውጪ ባለው ቤትኛው ነገር ወይም ትምርቱ ውስጥም ሊሆን ይችላል ማይራሱት ነገር እና በስራ ዓለም ውስጥ ምን ገጠመው ትሬሳ ከመንካት ጀምሮ ያ ሜቢ ስራ ዓለም ውስጥ እንደተመረኩ አንድ የገጠር ሆስፒታል ፈልግ ገጠር ሆስፒታል ነበር የሰራሁትና በትናንሽ ነገር የሚድኑ ሰዎችን ማዳም በጣም ሲከብደን አይ ነበር ለትንሽ በቀዶ ጥገና ህክምና የሚድን ሰው 2000-3000 ከፍሎ ወደ ሌላ ሆስፒታል እንዲሄድና እናረግ ነበርና የሆነ ማትረሻቸው አንዳንድ ደንበኞች በሽተኞች አሉ ሁሌ ካምሮሽ ማይጠፉ የሆነ ነገር አድርግ ብለሻቸው እዛ አንቺ ማረክሳቺ እነሱ ደግሞ በአቅማቸው ሳይችሉ ቀርቶ እጅሽ ላይ ሲያርፉ በጣም የሚሉ አሉና አንድ የማረሰው ያ12-14 አመት የሚሆን ህፃን ልጅ ነበርና እንደዛ አይነት ነገሮች ያጋጥሙሻል አሁን ግን ያው አክቹሊ እነኛ ነገሮችም ናቸው ቀጥታ ከማከም ፐብሊክ ሄልዝንም እንዳስብ አድርጎ ወደ ፐብሊክ ሄልዝ